በመጻፍኳት ግጥም ውዴ ያኔ እንደ ነጭ ወረቀት የተመሰልንበት በመላእክት በራ የተመደብንበት ክፋት ምቀኝነት ፍጹም የሌለበት ትዝ አለሽ ሚሚዬ የልጅነት ሕይወት ማሙሽ ባሌ ብለሽ የተጫወትንበት ሚሚ ምሽት ወሰደሽ በኮልታፋ አንደበት ጨዋታ ፈረሰ ዳቦ ተቆረሰ ብለን ተቆራርፈን ወዲያው ጠቡ ቀርቶ ያሁሉ ተረስቶ በተሸረፈ ወገን የእጅ ዋስ ሰጪ ሰንሰሉን ጠቅዬ ስልሽ ጉረሽልኝ የጎን አሳልፈሽ የውሸት አላምጠሽ ምስለ ብርጭቆን ቆርኪውን አንስተሽ ውሃጣሽ በስሜት ወጥተሽ ደግሞ እንደገና ደግሞ አኮኮለ ስንጫወት እኔ ተደብቄ አንቺን የፈለገ አይኔ ሲንከራተት አልታየሁም ብዬ ከአንቺ ተከልዬ አንደኛ በለሽ በጣትሽ ጠቁመሽ ሽንፈቴን አውቄ በተገኘው ስቄ ነበር ልጅነቴ እንደዚህ ያለፈው ግልጽ ዋነቴ የማይደግመው ዛሬ በአካላት ገን ማምሮ ጎርበታን ድርቦሻችን እርገትን ጨምሮ ግልጽነትን ሽሮ በጊዜው አጥሮ እየጎዳ መጣ መደባበቃችን በስሜት ተጉዘን በአዋይ ተለያየን የሚለው ግጥም ትዛል ናመሰግን ያለ ያበደ እሜን ለማታውቁት አዲስ ዓለም ደስታ ይባላለሁ። የግጥሜ ርዕስ ስልሜ የሰላም ተምሳሌት የአብሮነት መሰረት ስልሜ ለሰላም ስልሜ ለአንድነት በሀዲያ በር ለግላጋዋ ቆንጆ የምታምር ልብስ የምታሳምር ጎጆ ስልሜ ሴትም ናት የሀዲያ ማሳያ በሴሬዋና ልብስ ምትታይ ደምቃ ስልሜ ተያይዘን በፍቅር የምንታይበት የሀዲያ ባህል ጎልቶ የምታይበት ስልሜ ቦየ ሰልሜ የምንልበት ድንቅ ባህል ነው ሀዲያ የሚኮራበት ስልሜ በፍቅር ስልሜ በአንድነት ተያይዘን እጅ ለእጅ የምንደምቅበት ስልሜን ለሰላም የምንዋጅበት ዝክረ አቡሌን የምንተርክበት ስልሜ ልዩ ነው መጣችሁ ይዩበት። ስልሜ ልዩ ነው መጣችሁ ይዩበት። አመሰግናለሁ። እናመሰግናለን። አስተባባሪዎቻችን በመቀጠል ኮች ስምንት ታለንቷ ተከታተለ የተጻፈ የሸዳ ጨርቃ ጨርቅና ባህል አልባሳት ማክ ፋሽን ዲዛይን ስኩል እጅሞ ዲዛይነር ረድኤት እንዲሁም ዲዛይነር ልያ አበበ ይህንን ፕሮግራም በፋሽን ዲዛይኑ ተሳትፈዋል። በዚህ እኛንና አዘጋጆች እንዲሁም ሞዴሎችን አስውበዋል። እናመሰግናለን። ኮቪድ ስምንት ታለት አክሽን ጨብጭቡላት። ጨብጭቡላት። ጋግራቅኝ ኢኮኖሚ እንደዚህ የሽታ ጠብታ አምባ ፊያንሲተሙ የገደኝ ኢተኝተሙ ወረዶ ፊያንሲ ኤርላንድቻን ኦጦሬቶ ገኝ ኤርላንድቻኔ ዮኢስ ሄእኝ ኤርላንድቻኔ አንሸጣታ ፊልኝ ኤርላንድቻኔ ኢሉ ፊያኪኝ ኤርላንድቻኔ ናደመቴዮ ወልድታ ወራድ ወጣላ ጽማድል